ሰለሞን ተካልኝ የት ይቀበር እንዴት ይቀበር የሚለው ጉዳይ በከፍተኛ ሁኔታ እያወዛገበ ይገኛል። እንዴት ይቀበር ስላችሁ ምናልባትም አንዳንድ ሰዎች የቀብር ደግሞ ምን አይነት አለው ልትችላላችሁ። ግን በብዙ ጊዜ ቀባሪ ከሌለ ሬሳ የመቃጠል ሁኔታ አለ በስቴቶች በአሜሪካ ስቴቶች። ስለዚህም ይሄን መረጃ ነግራችኋለሁ። በድምጻዊነትና በአክቲቪስትነቱ የምናውቀው ሰለሞን ተካልኝ ብዙ ጊዜ እንደምታውቁት ሁላችሁም ህይወቱ ሙሉ በአወዛጋቢነት የቆየ ነው። በተለያዩ ጊዜያት ሲያወዛግብ ቆይቷል። 4-5 ጊዜ እኛ እንኳን ሹክሹክታ ሰርተንበታል። መጀመሪያ ቅንጅት ደጋፊ ሆኗል። ከዛም ኤርትራ ሄዷል። ከኤርትራ ደግሞ እንደገና ኤርትራ ደግፎ እንደገና ደግሞ የኢሳያስ አፈወርቂ ተቃዋሚ ሆኗል። ከዛም ኢህአዴግን ተቃውሞ ደግሞ እንደገና ኢህአዴግ ደጋፊ ሆኗል። ከዛ ደግሞ እንደገና የህወሓት ደጋፊ ሆኖ ደግሞ እንደገና በሰሜኑ ጦርነት ደግሞ ከትግራይ ህዝብ ጎን ቆሞ ተመልክተነዋል። ከዛ ደግሞ የትግራይ ጦርነት ካለቀ በኋላ ደግሞ ለአብይ አህመድ መንግስት ድጋፎችን ሲያሳይ ደግሞ እንደነበር እናውቃለንና የተለያየ የፖለቲካ ሁኔታ ውስጥ ነበር ያለፈው ሰለሞን ተካልኝ። በዚህ ሁኔታ ውስጥ እያለ ግን ህይወቱ ማለፉ ይታወቃል። አሁን ደግሞ ሰለሞን ተካልኝ ከሞተ በኋላ የት ይቀበር የሚለው አንደኛ አወዛጋቢ ጉዳይ እንደሆነ ነው ከኮሚቴው የሰማ ነው። እንደ ምንጮቻችን ገለጻ ሰለሞን ያደገውና ብዙ ጊዜ የኖረው በመቱ ከተማ በኢሊባቡር አካባቢ ነበር። ሆኖም ግን ሰለሞን መቀበር ፈልጋለሁ ብሎ ብዙ ጊዜ የሚናገረው በአማራ ክልል በሰሜን ሸዋ አካባቢ ነው። አሁን ሰለሞን ከሞተ በኋላ በኮሚቴው ውስጥ ባሉ ሰዎች ሰለሞን በህይወት ዘመኑ በሰሜን ሸዋ አካባቢ መቀበር ይፈልጋል፣ ስለዚህ እዛ እንቅበረው የሚል ጥያቄ አንስተው ነበረ። ሆኖም ግን የተፈጠረው ነገር ምንድነው? ሰለሞን ተካልኝ በህይወት ዘመኑ ላይ በነበረበት ጊዜ የአማራን ህዝብ አዋርዷል። በተለይም አማራ ሆኜ ባለመፈጠሬ ደስተኛ ነኝ የተለያዩ ነገሮችን ተናግሮ የአማራን ህዝብ አስቀይሟል፣ ክዷል፣ ብዙ ነገር ብሏል። እና ሬሳ ይዘን ብንሄድ ማን ነው እዛ አካባቢ ላይ የሚቀበለን? ስለዚህ መንገላታት ነው። እንደገና ደግሞ ሬሳ ይዞ ለመሄድ የሚፈልግም ሰው ስለሌለ ይሄንን ነገር አናደርግም በሚል በሰሜን ሸዋ አካባቢ ሊደረግ የነበረው ቀብር ውድቅ እንደተደረገ ሰምተናል። ከዛ ቀጥሎ ሁለተኛ የቀረበ ደግሞ ብዙ አርቲስቶች በሚቀበሩበት በቅድስት ሥላሴ ቤተክርስቲያን በአዲስ አበባ ይቀበር የሚለው ከአትላንታ ሬሳው ሄዶ እዛ እንዲቀበር ማለት ነው። እዛም ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያንን በዚሁ በፖለቲካ እንቅስቃሴ ወቅት ለበርካታ ጊዜያት ሲሳደብ ነበር፣ ሲያዋርድ ነበር፣ ቤተክርስቲያኗን ሲያንጓጥጥ ነበር፣ ብዙ ነገር ተናግሯል። እና ቤተክርስቲያንን በብዙ መልኩ የካደ ስለሆነ እንዴት አድርጋ ነው ቤተክርስቲያን ስለተቀበለው የምችለው? እንዴት አድርገን ነው አዲስ አበባ የምንወስደው? ማንስ ነው አዲስ አበባ ሊቀበለን የሚችለው? ከአትላንታም ደግሞ እንደዚሁ ኃላፊነቱን ወስዶ ሬሳውን ይዞ ሄዶ ሊያስቀብር የሚችል ማን ሊሆን ይችላል የሚሉ የተለያዩ ነገሮች ከተነሱ በኋላ እሱም የሚሆን ነገር እንደሆነ ተገልጿል። ሰለሞን ኢትዮጵያዊ አይደለም ሲል ነበረ። ስለዚህም ኢትዮጵያዊ አይደለም እያለ እንዴት አድርገን ነው አስከሬኑን ወደ አዲስ አበባ ይዘን የምንሄደው የሚሉ ጥያቄዎችም በኮሚቴው ተነስተዋል። ይሄን ሁላ በሚደረግበት ጊዜ ደግሞ እንደገና ደግሞ ገንዘብ ያስፈልጋል። አስከሬኑን ወደ ሀገር ቤትም ለመላክም እንደገና ደግሞ እዚህ በአሜሪካ ለመቅበርም ገንዘብ ያስፈልጋል። ስለዚህ የገንዘብ ማሰባሰቢያ በኦንላይን ለማድረግ ታቅዶ ነበር። ይሄም ደግሞ ሊሳካ አልቻለም። ስለዚህ በአትላንታ አካባቢ የሚኖሩ የትግራይ ኮሚኒቲ አባላት እነሱ በኮሚቴ ውስጥ ገብተው በተወሰነ መልኩ የገንዘብ ማሰባሰብ እያደረጉለት እንደሆነና ቀብሩንም እነሱ በሚያሰባስቧቸው ገንዘቦች የፊታችን ቅዳሜ በአትላንታ ከተማ ለመፈጸም እንቅስቃሴዎች እንዳሉ ምንጮቻችን ነገሩን። እዚህ ላይ እንግዲህ ሰለሞን ተካልኝ ቤተሰቦች አሉ እና እነሱ ምንም ኢንቮልቭ አያደርጉም የሚሉ የተለያዩ ጥያቄዎች ሊነሱ ይችላሉ። ብዙ ጊዜ በቤተሰብ ጉዳይ ላይ መግባቱ ምንም አስፈላጊ ባይሆንም ከዚህ በፊት ግን እንደተገለጸው ሰለሞን ተካልኝ ፍቺ መፈጸሙ ይታወቃል። ከባለቤቱ ጋር ብዙ ነገር አድርጎኛል ብላ በብዙ ሽማግሌዎች ተመክሮ ተለያይተው ነበር። ልጆቹም ከነታቸው ሳይድ በመሆናቸው አሁን ሰለሞን በቀብሩ ላይ የትግራይ ኮሚኒቲ አባላት በኮሚቴ ውስጥ ገብተው እነሱ ናቸው ለማስፈጸም እየሞከሩ የሚገኙት። ስለዚህም ኮሚቴው አባላት ገንዘቡ ከተሟላላቸውና ከተሳካላቸው የፊታችን ቅዳሜ የቀብር ስነ ስርዓቱን በአትላንታ ከተማ ለመፈጸም እንቅስቃሴ ያደረጉ ይገኛሉ። እንደሚታወቀው ገንዘብ ካልተገኘና ደግሞ ቀባሪ ካጣ ብዙ ጊዜ
ከተሞች የራሳቸው የአሜሪካ የተለያዩ ከተሞች ባላቸው ህግ ሬሳ እስከ ማቃጠል ድረስ ወይም ደግሞ ራሳቸው ወስደው የመቅበር ነገር እንዳለ ይታወቃል። ሆኖም ግን ሰለሞን ይሄ ነገር ሊያጋጥመው እንደማይችል ነው ምንጮች የገለጹት። ምክንያቱም በአትላንታ የሚገኙ የትግራይ ኮሚኒቲ አባላት ገንዘብ ማሰባሰብ እያደረጉ ነው። የቀብር ስነ ስርዓቱንም አሳምረው ለመሸኘት እንቅስቃሴ እያደረጉ እንደሚገኝ የሻማ ማብራት ፕሮግራሞች የመታሰቢያ ፕሮግራሞችንም እንደዚሁ ለማድረግ በተለይም በሰሜን ኢትዮጵያ ጦርነት በትግራይ ጦርነት ወቅት ለትግራይ ህዝብ ባሳየው አጋርነት እኔም ትግሬ ነኝ በሚል ብዙ ነገሮችን በማድረጉ ለዛ ሪኮግናይዝ እናደርገዋለን በሚል እንቅስቃሴ እየተደረገለት ነው። አሁን ያለው ሁኔታ ይሄ ነው ማለት ነው። ብዙ ሰዎች ሰለሞን ከሞተ በኋላ የቀብር ሁኔታው ምንድነው ያለበት ሁኔታ አይታወቅም የሚሉ የተለያዩ ነገሮችን ሲያቀርቡ ስለነበር ስለ አሟሟት ሁኔታ የተለያዩ ነገሮች ሲወሩ እንሰማለን። በመድኃኒት ሞተ፣ በእንደዚህ ሞተ፣ የተለያዩ ነገሮች ሲነገሩ ይሰማሉ። ከኮሚቴው አካባቢ ካሉ ምንጮቻችን እንደሰማነው የሰለሞን አሟሟት ከአመጋገቡ ጋር የተያያዘ ነው። እሱ ምንድነው በተለያዩ ጊዜ ዶክተሮች ይመክሩት ነበረ አመጋገቡን እንዲያስተካክል፣ ወደ ጤናማ ዳይት እንዲመጣ ብዙ ነገሮች ይመክሩት ነበር። ሆኖም ሰለሞን የሚወደውን ነገር ከመመገብ ወደ ኋላ አይልም ነበር። በተለያዩ ማህበራዊ ሚዲያዎች እንደዚህ በቲክቶክ እና በፌስቡክ እንደዚሁም በሬዲዮ በሚለቃቸው በተለያዩ ዝግጅቶች ወቅት ሰለሞን ለጥሬ ስጋ ልዩ ፍቅር እንዳለው ይናገር እንደነበር ይታወሳል። ለጥሬ ስጋ ካለው ፍቅር የተነሳ ጥሬ ስጋውን በክትፎ እየጠቀለለ ሁሉ እንደሚበላ ሲናገር እንደነበር ይታወቃል። እንደዚህ ደግሞ ዳይቶች ደግሞ የሕክምና ባለሙያዎች የሚመከሩ አመጋገቦች አይደሉም። ስለዚህ ብዙ ሰዎች በመድኃኒት ሞተ በእንደዚህ ሞተ የሚባለው ነገር ውሸት እንደሆነና አሟሟቱ ግን ከአመጋገብ ጋር ከሚመጣ ችግር የተያያዘ እንደሆነ ነው የኮሚቴ አባላት እየተናገሩ ያለው። በነገራችን ላይ ከዚህ በፊት እንዳቀረብኩላችሁ መረጃ ሰለሞን እንደምታውቁት ፋጦማ የምትል ዘፈን አለችው። ፖፑላር ዘፈን ነች። ይህች ፋጦማ የምትለው ዘፈን የመጀመሪያ ፍቅረኛውን ለመግለጽ የተጠቀመባት ዘፈን ነበረች እና በጣም ሰለሞንን ከህዝብ ጋር ያስተዋወቀው ዘፈን ይሄ ነው። ከዛ በኋላ ግን ሁሉም 00 እንደዚህ የፖለቲካ ዘፈኖቹና ከዛም በፖለቲካል አክቲቪስትነት በሚያደርጋቸው ውዝግቦች እናውቀዋለን። ተጨማሪ መረጃዎች እንደደረሱን እናመጣላችሁ ለእናንተ። እስካሁን ባለው መረጃ የሰለሞን የቀብር ሁኔታ ውዝግቡ እዚህ ጋር ደርሷል። አዲስ አበባ ወይም ደግሞ ሰሜን ሸዋ ወስደን እንቅብረው የሚለው ሐሳብ የሞተ ነው። አሁን ያለው በአትላንታ ከተማ ይቀበር የሚለው እያዘነበለ ይገኛል። እንደሚታወቀው ሰለሞን ኢትዮጵያ አይደለሁኝም በሚል ኢትዮጵያን ክዷል። ስለዚህም ኢትዮጵያ እንዴት አድርገን ነው የምንቀብረው የሚሉ ሐሳቦች በስፋት በኮሚቴው በኩል ተነስተዋል። ሰለሞን ኢትዮጵያዊ አይደለሁም ሲል ነበረ። ስለዚህም ኢትዮጵያዊ አይደለም እያለ እንዴት አድርገን ነው አስከሬኑን ወደ አዲስ አበባ ይዘን የምንሄደው የሚሉ ጥያቄዎችም በኮሚቴው ተነስተዋል።